ጤና ይስጥልን እንደምን አምሽታችኋል። የምሽቱን አበይት መረጃ ከመዝገበ ፍሬ ሚዲያ ይዘንላችሁ ቀርበናል። ከሀገር ውስጥ በዳሰነች ወረዳ ስለተከሰተው የማርበርግ ወረርሽኝ እንዲሁም ኤርትራ ከኢጋድ ራሷን ማግለሏን እናም አሜሪካ ስለ ኢትዮጵያውያን የሰጠችውን ሀሳብ ዳስሳለን። አብራችሁን ቆዩ። በዳሰነች ወረዳ ማርበርግ ቫይረስን ለመቆጣጠር ትምህርት ቤቶች እንዲዘጉና ትራንስፖርት እንዲቆም ተወሰነ። በደቡብ ኢትዮጵያ ክልል የሚገኘው ዳሰነች ወረዳ በማርበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት በድጋሚ የሕዝብ ማመላለሻ ትራንስፖርት እንቅስቃሴና ትምህርት እንዲሁም ድግሶች እንዲቆሙ ወሰነ። የወረዳ አስተዳደሩ ክልከላዎቹን የጣለው የማርበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ እየተገኘ መሆኑን በመጥቀስ ነው። የማርበርግ ቫይረስ ለመጀመሪያ ጊዜ የተገኘበት አሪዞን አጎራባች በመሆኑ ደቡብ ኦሞ ዞን ስር የሚገኘው ዳሰነች ወረዳም ክልከላውን ይፋ ያደረገው ትናንት አርብ ታህሳስ 3 2018 ዓ.ም ምሽት ነው። የወረዳ አስተዳደሩም የበሽታውን ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት ገደማ በፊት ህዳር 21 ነበር። ይህ ክልከላም አንድ ሳምንት ከቆየ በኋላም በከፊል እንዲነሳ ተደርጎ ነበር። በትናንትናው ዕለት ደግሞ እገዳዎች ሙሉ ለሙሉ እንደተነሱ ተገልጿል። እገዳው የተነሳው የማርበርግ ቫይረስ ስርጭትን ለመከላከልና ለመቆጣጠር እየተሰጠ ያለውን የግንዛቤ ማስጨበጫ ስራዎች ለውጥ እያሳዩ በመምጣታቸው እንደሆነም ወረዳው አስታውቋል። ውሳኔው ይፋ ከተደረገ ከ8 ሰዓታት ገደማ በኋላም የመጀመሪያው ጥብቅ እገዳዎች በድጋሚ መጣላቸው ይፋ ተደርጓል። በዚህ መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ተወስኗል። የህዝብ ማመላለሻ ትራንስፖርት እንቅስቃሴም እንዲቆም ትዕዛዝ ተላልፏል። ባለ 2 እግር ሞተር ሳይክሎች ደግሞ ከተሽከርካሪዎች ውጭ ሁለተኛ ሰው እንዳይጭኑ ተከልክለዋል። ማህበረሰቡ የሚያደርጋቸው የደስታና የሀዘን እንዲሁም ህዝብን ሊያሰባስቡ የሚችሉ ስነ ስርዓቶችም ላልተወሰነ ጊዜ እንዲቆሙ ተደርጓል። መዝናኛ ተቋማት፣ የምሽት ዳንስ ቤቶች፣ ፑል ቤቶች፣ ዲኤስቲቪ እና ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ ሆነው እንዲቆዩ ተገልጿል። ማንኛውም ስፖርታዊ ውድድሮችም እንዳይካሄዱም እገዳ ተጥሎባቸዋል። ማህበረሰቡም በተለምዶ በጋራ የሚመገባቸው እንደ ቦርጌ፣ ሾፎሮ እና መሰል መጠጦችን ንጹህናቸውን በጠበቀ ዕቃ በየግል መጠቀም የሚለውም ከወረዳው አስተዳደር ውሳኔዎች መካከል ነው። ዝርዝሩን ያገኘነው ከቢቢሲ ነው። ኤርትራ ኢጋድ የተጣለበትን ኃላፊነት አልተወጣም በሚል ከአባልነት ወጣች። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ አደረገ። የኤርትራ ማስታወቂያ ሚኒስትር በትላንትናው ዕለት ባወጣው መግለጫም ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊም ማሳወቋን ገልጿል። ኢጋድ ኤርትራም ከአባልነት መውጣቷን በይፋ ማሳወቋን ተከትሎም ባወጣው መግለጫ ተጨባጭ የሆኑ ተቋማዊ ወይም ፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሀሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግልላም የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ሕጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሲሆን በተጨማሪም ለአባላቱም ምንም ተጨባጭ ስትራቴጂክ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ ቀጠናው መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራም በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። ኤርትራ ከቀጠናዊ ድርጅቱ ኢጋድ ለመውጣት ጥቅል የሆነ ወቀሳ ከመሰንዘር ባሻገር በመግለጫዋ ላይ
በይፋ ለውሳኔዋ ምክንያት የሆኑ ግልጽ ማሳያዎችን አልጠቀሰችም። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። ዝርዝሩ የቢቢሲ ነው። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን የህግ ከለላም አቋረጠም። ይህ የህግ ከለላም እንዲቋረጥ የወሰነው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ነው። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገም። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነም የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ታውቋል። በዚህ ጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሜዮርካስ ባወጡት መግለጫ ነበር። በወቅቱም በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአካባቢው ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። Thank you.